ሰላም ጤና ይስጥልን ውድ ተመልካቾቻችን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በምጽዋ የፈንቅል በዓል ላይ የተናገሩት ንግግርና በአውደ ርዕዩ ላይ የታየው ጥቅስ በኢትዮጵያና በኤርትራ መካከል ያለው ግንኙነት ምን ያህል ወደ ቀዝቃዛ ጦርነት እና ወደ ከፍተኛ አለመተማመን መሸጋገሩን የሚያሳይ ግልጽ ምልክት ነው። ሰሞነኛው የኤርትራ ወሬ ከኢትዮጵያ ጋር በተገናኘ ምን እንድምታ አለው? ዝርዝር ይዘናል፣ ተከታተሉን። በሌላ በኩል ኢራንና ሩሲያ የጋራ ወታደራዊ ልምምድ ሊጀምሩ ነው ተብሏል። ሁለቱ ሀገራት በኦማን ባህርና በህንድ ውቅያኖስ ላይ የባህር ኃይል ልምምድ እንደሚያደርጉም ተጠቁሟል። ወታደራዊ ልምምዱ ሐሙስ ይጀምራል። ዋና ዓላማው የባህር ላይ ደህንነትን ለማረጋገጥ ነው ተብሏል። በዚህ ጉዳይ ላይ የምንላችኋለን፣ አብራችሁ ቆዩ። ኤርትራ ከቀናት በፊት ኢሳያስ አፈወርቂ በተገኙበት በምጽዋ ከተማ የፈንቅል ኦፕሬሽን መታሰቢያ በዓልን በተለያዩ ዝግጅቶች ያከበረች ሲሆን በዕለቱ ለበዓሉ በተዘጋጀው አውደ ርዕይ ላይ በአማርኛ ቋንቋ የቆጡን አውርድ ብላ የብብቷን ጣለች እንዳይሆን ነገሩ ሲሉ ተደምጠዋል። ኤርትራ ከቀናት በፊት ኢሳያስ አፈወርቂ በተገኙበት በምጽዋ ከተማ የፈንቅል ኦፕሬሽን መታሰቢያ በዓልን በተለያዩ ዝግጅቶች ያከበረች ሲሆን በዕለቱ ለበዓሉ በተዘጋጀው አውደ ርዕይ ላይ በአማርኛ ቋንቋ የቆጡን አውርድ ብላ የብብቷን ጣለች እንዳይሆን ነገሩ ሲሉ ተደምጠዋል። ፕሬዝዳንት ኢሳያስ ይህን የአማርኛ ተረት የተጠቀሙት ኢትዮጵያ አዲስ የባህር በር ለማግኘት የምታደርገውን ጥረት በተለይም ከሶማሊላንድ ጋር የተደረገውን ስምምነት ለመንቀፍ ነው። ኢትዮጵያ የቆጡን ሲል አዲስ የባህር በር ፍለጋ በምታደርገው ጥረት የብብቷን ማለትም ያላትን ሰላም፣ አንድነት ወይም የቆየውን የኤርትራ ወደብ የመጠቀም እድል እንዳታጣ ለማስጠንቀቅ ነው ተብሏል። ይህ ንግግር እንግዲህ ኤርትራ የኢትዮጵያን እንቅስቃሴ እንደ ስግብግብነት ወይም የሌላ ሀገር ሉዓላዊነትን መጋፋት አድርጋ እንደምትመለከተው ያሳያል። በኤርትራ በኩል ሰሞኑን የሚሰማው ትልቁ ወሬ በድንበር አካባቢ የሚታየው የወታደራዊ እንቅስቃሴ መጨመር ነው። ኤርትራ በትግራይ አጎራባች ድንበሮችና በባድማ አካባቢ ተጨማሪ ኃይል እያሰፈረች መሆኑም ይነገራል። በኤርትራ በኩል የሚሰነዘረው የባህር በር የህልውና ጉዳይ ነው የሚለው ንግግር አስመራ ውስጥ እንደ የወረራ ዝግጅት ተደርጎ ስለተወሰደ አገሪቱ ከፍተኛ የጥንቃቄ ሁኔታ ላይ ትገኛለች። ፕሬዝዳንት ኢሳያስ በንግግራቸው የውጭ ኃይሎች በቀጠናው ላይ እሳት እየጫሩ ነው የሚል ወቀሳ በተደጋጋሚ እያቀረቡ ይገኛሉ። ኤርትራ ኢትዮጵያ በምዕራባውያን ተላላኪነት ቀጠናውን ለማተራመስ እየሰራች ነው የሚል የፕሮፓጋንዳ ስራ በስፋት እየሰራች ትገኛለች። በተለይም ከቱርክ፣ አሜሪካና የተባበሩት አረብ ኤሚሬትስ ጋር የሚደረጉ ግንኙነቶች ኤርትራን እያሳሰቧት ይገኛሉ። ኤርትራ አሁን ላይ ከሶማሊያ መንግስት ጋር እጅግ የጠበቀ ወዳጅነት መስርታለች። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ወደ አስመራ በተደጋጋሚ መመላለሳቸው ኢትዮጵያን ከበው ለመያዝ የሚደረግ የዲፕሎማሲ ጥረት እንደሆነ ይነገራል። ኢትዮጵያ ከሶማሊላንድ ጋር ስትስማማ ኤርትራ የሶማሊያን የግዛት አንድነት በመደገፍ ቀጥተኛ ተቃውሟን አሰምታለች። የዘንድሮ የፈንቅል መታሰቢያ በዓል ከወትሮ በተለየ ደምቆ መከበሩ ለኢትዮጵያ የሚከተለውን መልእክት ያስተላልፋል። ምጽዋን በደም ነው ያገኘናት፣ በድርድርም ሆነ በኃይል ለማንም አናስረክብም የሚል ጽኑ አቋም ለማሳየት ታስቦ የተዘጋጀ ነው። በአጭሩ በኤርትራና በኢትዮጵያ መካከል ያለው ግንኙነት ከወዳጅነት ወደ ባላንጣነት ሙሉ በሙሉ ተቀይሯል። የኢሳያስ ንግግር የዲፕሎማሲው በር እየጠበበ መምጣቱንና ቀጠናው ወደ ሌላ ዙር ግጭት ሊያመራ የሚችልበት ስጋት እንዳለም ያመለክታል። ኢሳያስ አፈወርቂ አማርኛን አቀላጥፈው እንደሚናገሩ ይታወቃል። ሆኖም በይፋዊ መድረክ አማርኛ መጠቀማቸው መልእክቱ በቀጥታ ለኢትዮጵያ ሕዝብና ለኢትዮጵያ መሪዎች እንዲደርስ ስለፈለጉ ነው። በትግርኛ ወይም በትግሬ ቋንቋ ቢናገሩት ኖሮ ትርጉሙ ሊዛባ ስለሚችል በኢትዮጵያ የፖለቲካ ባህል ውስጥ ትልቅ ቦታ ያለውን ተረት በመጠቀም ልባችሁ ውስጥ ያለውን እናውቃለን እንደማለት ነው። ፕሬዝዳንት ኢሳያስ በዚህ ንግግራቸው ኳሷን ወደ ኢትዮጵያ ሜዳ ጥለዋል። ኢትዮጵያ ለዚህ ተረት የምትሰጠው ምላሽ በዲፕሎማሲ ይሁን በሌላ መንገድ የቀጠናው ቀጣይ ዕጣ ፈንታ ይወስነዋል። ወደ ቀጣዩ መረጃችን ስናመራ ኢራንና ሩሲያ የባህር ኃይል ልምምድ የሚያደርጉት በኢራንና አሜሪካ መካከል የኒውክሌር ስምምነት ላይ ለመድረስ ውይይት እየተደረገ ባለበት ወቅት ነው። ኢራን በትላንትናው ዕለት የባህር ኃይሏ የተመሰረተበትን ዓመት በማስመልከት በሆርሙዝ ሰርጥ ልምምድ አድርጋለች። የሆርሙዝ ሰርጥ የመካከለኛው ምስራቅ ነዳጅ ለዓለም ገበያ የሚቀርብበት ብቸኛ መውጫ መሆኑ ወታደራዊ እንቅስቃሴው ትኩረትን ስቧል። ይህ በኢራንና በሩሲያ መካከል የሚደረገው የጋራ የባህር ኃይል ልምምድ ተራ ወታደራዊ ልምምድ ብቻ ሳይሆን ለዓለም ፖለቲካ ትልቅ መልእክት ያለው ክስተት ነው። የልምምዱ መጀመር ከጄኔቫው የኒውክሌር ድርድር ጋር መገጣጠሙ ትልቅ ትርጉም አለው። ድርድሩ ያለ ስምምነት በተጠናቀቀ ማግስት ኢራን ከሩሲያ ጋር ወታደራዊ ጡንቻዋን ማሳየቷ ለምዕራባውያን በተለይም ለዩናይትድ ስቴትስ የምታስተላልፈው መልእክት ነው። ዲፕሎማሲ ካልሰራ በወታደራዊ ረገድ ሀያላን ወዳጆች አሉኝ የሚል ግልጽ መልእክት ነው። ልምምዱ የሚካሄድባቸው የኦማን ባህር፣ የህንድ ውቅያኖስና የሆርሙዝ ሰርጥ ለዓለም ኢኮኖሚ እጅግ ወሳኝ ናቸው። በዓለም ላይ ካሉ የነዳጅ ንግድ 20% የሚሆነው የሚያልፈው በዚህ ጠባብ መስመር ነው። በዚህ ቀጠና ላይ ልምምድ ማድረግ ማለት የዓለምን የነዳጅ ቧንቧ የመቆለፍ አቅም አለን ብሎ እንደማሳወቅም ይቆጠራል። ሩሲያ በዩክሬን ጦርነት ምክንያት ከምዕራባውያን ጋር በከረረ ግጭት ውስጥ ባለችበት ወቅት ከኢራን ጋር እንዲህ ያለ ልምምድ ማድረጓ ብቸኛ አይደለሁም ለማለት ነው። ሁለቱ ሀገራት በምዕራባውያን ማዕቀብ የተጣለባቸው በመሆኑ ይህ ጥምረት የተገፊዎች ስብስብ እየሆነ መጥቷል። ይህም በቀጠናው አዲስ የኃይል ሚዛን እየፈጠረ ነው። ሀገራቱ ዓላማው የባህር ላይ ደህንነትን ማረጋገጥ ነው ቢሉ በምዕራባውያን እይታ ግን ይህ እንቅስቃሴ እንደ ቀጥተኛ ስጋት ይታያል። በተለይም በህንድ ውቅያኖስ ላይ የሚደረግ
የሚደረግ የጋራ እንቅስቃሴ የአሜሪካን የባህር ኃይል የበላይነት የሚፈታተን ነው። ይህ ወታደራዊ ልምምድ ዲፕሎማሲው ሲደነቃቀፍ ወታደራዊ እንቅስቃሴው እንደሚፋጠን የሚያሳይ ማሳያ ነው። ኢራን የባህር ኃይል ቀኗን ስታከብር ይህን ማድረጓ ብሔራዊ ኩራቷን ከዓለም አቀፍ ድጋፍ ጋር አጣምራ ለማሳየት መፈለጓን ያሳያል። ጉዳዩ ከልምምድ ባለፈ ትልቅ የጂኦፖለቲካ ቁማርም ነው። ዋናው እውነታ የሆርሙዝ ሰርጥ ጉዳይ ነው። ይህ መስመር ከተዘጋ የዓለም ኢኮኖሚ በሰዓታት ውስጥ ይሽመደመዳል። ኢራንና ሩሲያ በዚህ ቀጠና ልምድ ማድረጋቸው ለምዕራባውያን እጃችሁ ላይ ያለውን የነዳጅ ቧንቧ የመቁረጥ አቅም አለን የሚል ቀጥተኛ ማስፈራሪያ ነው። ሁለቱ ሀገራት ማለትም ሩሲያና ኢራን በከባድ የምዕራባውያን ማዕቀብ ውስጥ ናቸው። ሩሲያ በዩክሬን ጦርነት ምክንያት፣ ኢራን ደግሞ በኒውክሌር ጉዳይ ተገለዋል። እውነታው ግን እነዚህ ሁለት ሀገራት አሁን ወታደራዊ ጋብቻ ፈጽመዋል። ኢራን ድሮኖችን ለሩሲያ ትሰጣለች፣ ሩሲያ ደግሞ በባህር ኃይልና በቴክኖሎጂ ኢራንን ታጠነክራለች። ይህ ጥምረት በአሜሪካ የሚመራውን የዓለም ስርዓት የሚገዳደር አዲስ ዋልታ እየፈጠረ ነው። ኢራን በጄኔቫ ድርድር ላይ ማዕቀቡ በአስቸኳይ ይነሳልኝ ስትል አሜሪካ እምቢ ብላለች። ድርድሩ እየተጠናቀቀ ልምምዱ መጀመሩ የሚያሳየው ኢራን በድርድር ያላገኘችውን ውጤት በጉልበት ወይም በማስፈራራት ለማግኘት መሞከሯን ነው። ካልተስማማችሁ ቀጠናውን ወታደራዊ ቀውስ ውስጥ ከተዋለው የሚል ስልታዊ መልእክትም ነው። ሩሲያ ከዚህ ቀደም ትኩረቱ አውሮፓ ላይ ነበር። አሁን ግን ወደ ህንድ ውቅያኖስና ኦማን ባህር መውረዷ አሜሪካ በመካከለኛው ምስራቅ ያላትን የቆየ የበላይነት በቀጥታ እየተጋፋች መሆኑን ያሳያል። ይህ ደግሞ ቀጠናውን የሀያላን ሀገራት የጦር አውድማ የማድረግ እድሉ ሰፊ ነው። ይህ እንቅስቃሴ ብቻውን በዓለም ገበያ ላይ የነዳጅ ዋጋ እንዲጨምር ያደርጋል። የነዳጅ ዋጋ ሲጨምር ደግሞ ሩሲያ ነዳጇን በውድ እየሸጠች የጦር ወጪዋን ትሸፍናለች። ስለዚህ ልምምዱ ለሩሲያ የኢኮኖሚ ጥቅምም አለው። ልምምዱ የባህር ደህንነትን ለመጠበቅ ሳይሆን አሜሪካና አጋሮቿን አርፋችሁ ተቀመጡ ለማለት የተወጠነ የጡንቻ ማሳያ ነው። ለዛሬ ያዝንላችሁ መረጃዎች ይህን ይመስል ነበር። እየታዩ ያሉ የፖለቲካ ለውጦች ወዴት ያመሩ ይሆን? ሀሳባችሁን በኮመንት መስጫው ላይ አጋሩን። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። በቀጣይ አዳዲስ መረጃዎች እስክንገናኝ ድረስ ቸር ቆዩን።